ሰላም እንዴት ናችሁ ውዶቼ? ዛሬ ደግሞ አዳዲስ መረጃ ይዤላችሁ መጣሁ። አዲስ መረጃ ተሰምቶም ታይቶም በቃ ምንም ተቀምሶም የማያቅ 00 ያልተነዳ ማለት ነው ይዤላችሁ የመጣሁት ስለ ሄሉና ስለ ማርክ እና ሄሉ የተለያዩበትን ነገር ዛሬ እንግዲህ ከቡታጅራ ትናንትና ማታ እንቅልፌን አጥቼ ለእናንተ ብዬ አብሶ ለሄሉ ደጋፊዎች ለእናንተ ብዬ መረጃ ሰበስብ ነበር ያመሸሁት እና ሄሉና ማርክ የተለያዩበት ሚስጥር እንግዲህ እነሱ ደብቀውታል፣ አልተናገሩም። ይናገራሉ ብለን ስንጠብቅ አልተናገሩም። እንግዲህ እኛ ዛሬ እውነቱን ፍርጥ እናደርገዋለን። ሄሉና ማርክ ዘመዳሞች ናቸው። እንግዲህ ባገኙት መረጃ መሰረት የማርክ አያት የአባቱ አባትና የሄለን የአባቷ እናት የታናሽና የታላቅ ልጆች ናቸው ማለት ነው። በዛ ምክንያት ነው የተለያዩት ማለት ነው። እንግዲህ የማርክ አያትና የሄሉ አያት የታላቅና የታናሽ ልጆች ናቸው እና የማርክ አባት ቪዲዮ ምናምን እንትን አይልም፣ አይከታተልም፣ ሚዲያ ምናምን አይከታተልም፣ አይወድም። እና ማርክ ሊያገባት ነበር ሄሉ ማለት ነው፣ ሽማግሌ ልልክ ምናምን ነበረ። ከዛ በኋላ ለአባትየው ሲያማክሩት የማልጅ ናት ሲል ያቶ ከሌ ልጅ ያቶ ከሌ ልጅ ማለት እኮ የሷና የኔ አባትና አባት የአባቷ እናት የታናሽና የታላቅ ልጆች ናቸው። እንዴት ሆኖ ነው ብሎ በዚህ የተነሳ ጓደኝነታቸውም እንዲቋረጥ ተደረገ። ሌላ ምንም ችግር የለባቸውም። ዘመዳሞች ናቸው። ዘመዳሞች አይደለንም ይሄ መረጃ ውሸት ነው ካለች ሄሉም ሆነ ማርክ ወጥተው የተለያዩበትን ነገር ይናገሩ። ወንድ ከሆኑ ዘመዳሞች አያቶቻቸው የሁለቱም አያቶቻቸው የታናሽና የታላቅ ልጆች ናቸው። አከተመ። ይሄን የሰማሁት ፍቅር ደግሞ ባለፈው ለታ ውጭና ተናገሪ እውነቱን ብዬ ያልኩት ሚስጥር ምንድነው? የፍቅርም ማለት ነው ብዙዎቻችሁ የአብርሽ ፍቅረኛ ያደረጋችሁ ነበር የምትስሏት ማለት ነው። የአብርሽ ፍቅረኛ አይደለችም። የፉአድ የ7 ዓመት ፍቅረኛው ናት። ፉአድና ፉአድ ዳንስ ቤት ነበረው። ዳንስ ቤት እየሰራች እያለ አብራ እየሰለጠነች ያለ ከፉአድ ጋራ አብርሽ ደግሞ ከቲክቶክ ወደ ዩቲዩብ ሲመጣ አብራ የምትሰራው ሴት ሲፈልግ ነፃነት ፍቅርን አገናኘችው ማለት ነው። ነፃነት ፍቅርን አገናኝታ በወንበር ዙሪያ ቁጭ ብለው እንዲሰሩ ያደረገችው ነፃነት ነው። ነፃነት ነች። ፉአድ ፈቀደላት። ነፃነት አብራው ሆነው እንዲሰሩ አደረገች። ከፍቅር ጋር ነው በገንዘብ ተዋውለው ድራማ ሲሰሩ የነበረው ከፍቅር ጋር ነው። ሩታን አገናኘው ያለችው ነፃነት። ይሄ እዚህ ጋር ነጭ ውሸት። ለሱ ገዳም መግባት ይገባሻል አሁን ማለት ንሳ ይገባሽ፣ ውሸት ስለዋሸሽ ማለት ነው። ሩታ በገንዘብ ነው አብራ የምትሰራው ከአብርሽ ጋር ያልሽው ውሸት ነው። ፍቅር ናት ከአብርሽ ጋር በገንዘብ ትሰራ የነበረች። ምንም አይነት የፍቅር ግንኙነት የላትም ከአብርሽ ጋር። እና ፉአድና ፍቅር ልጅ አላቸው። ለምን እንዳላወጡት ሚስጥሩን አናቅም። መለየት አይችሉም የተባለው ለዚህ ነው። እና ፍቅር የአብርሽ ፍቅረኛ አይደለችም። በገንዘብ ሲሰሩ ነው የኖሩት። ዩቲዩብ ከፈትልኝ አለችው። በዩቲዩብ የተነሳ ተጣሉ። እንዴት መለየት እንዳለባቸው ሲወስኑ ይሄንን አይዲያ ቤተሰቦች አልፈቀዱልኝም ብለሽ በዚህ ምክንያት እንለያያላት፣ በዚህ ምክንያት ተለያዩ። ፍቅርና አብርሽ ማለት ነው። ሌላ ነገር የለውም። ፍቅር የአብርሽ ፍቅረኛ አይደለችም፣ ልትሆንም አትችልም። እሷ የፉአድ የ7 ዓመት ፍቅረኛው ናት። ልጅም አላቸው። ይሄ ነው እውነቱ። እና ድራማ ነበር ሲሰሩ የነበሩት። ፍቅር ነፃነት ያገናኘቻቸው ፍቅርና አብርሃምን ያገናኘችው ነፂ ናት። ምክንያቱም ወደ ስራ እንዲሰሩ አብረው እንዲሰሩ በወንበር ዙሪያ ቁጭ ብለው ተወያይተው ፍቅርና አብርሃም ስራ እንዲሰሩ ያደረገችው ነፂና ፉአድ ናቸው። ግን አመጣጧን አይታችኋል። ፍቅር እንዴት እንደመጣች አይታችኋል። እኔ የአብርሃም ፍቅረኛ ነኝ ብላ ነው የመጣችው። ይህንን ማይዳ የሰጣት አብርሃም ነው። የአብርሃም ፍቅረኛ ነኝ በይና ነይ ለምለም ዩቲዩብ ትክፈትልሽ አላት። ለምለም ዩቲዩብ ከፈተችላት። የአብርሃም ፍቅረኛ ነኝ ብላ መጣች። ያ ሁሉ ወጀብ ፈሰሰ፣ ተረበሸበሽ ሀገሩ። ግን ምንም የተለወጠ ነገር የለም። እሷ ዩቲዩብ ገባች፣ ሰራች። እንግዲህ እቺኛዋ ደግሞ ከአብርሃም ሩታ ደግሞ አይታችኋል እንዴት እንደመጣች ወደ አብርሃም ህይወት ማለት ነው። ያ ነው ሚስጥሩ፣ ሌላ ነገር የለም። ፍቅር የአብርሽ ፍቅረኛ አይደለችም። ፍቅረኛው ነበረች ብላችሁ የምታወሩ ይሄንን እዚህ ጋር ያው ባጭሩ አስቀሩት ማለት ነው። እውነቱ ይሄ ነው።